በላይ ምን ማድረግ ትወጃለሽ? ካንቺ ልስማው። ሰላም መብላት ነው ያልሽው? ብዙ ጊዜ ሰዎች ለበዓል የት ነው የሚሄዱት? ሽንት ቤት። ሰላም ውድ የመላትዩ ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ጋርስ ሁሉ ሰላም ሁሉ አማን ነው አይደል? ዛሬ ደግሞ ዘናፈታ በሚያደርጉ አጫጭር ቀልዶችን ይዤ ተመልሻለሁ። ዘናፈታ እንደምትሉበት ተስፋ አደርጋለሁ እና ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንዲሁም የደወል ምልክቱን በመጫን የኔ ቤተሰብ እንድትሆኑ እጋብዛለሁ። አሁን ወደ ቪዲዮ። እሺ ትግስት እንዴት ነሽ? እግዚአብሔር ይመስገን። ጎሽ 25 ሰከንድ አለሽ ትግስት። የሚያድግ ነገር ጥሪ። ችግኝ ወይም ዛፍ አንዱን ነው መወስድልሽ። የመጀመሪያ የተናገርሽው ችግኝ። ወላጆች ልጆቻቸው ትምህርት ሲጀምሩ ምን ሊያደርጉ ይችላሉ? ቦርሳና እስክሪብቶ። ቦርሳ። ሲኒማ ወይም ቲያትር ቤቶች አካባቢ ምን በብዛት ሊታይ ይችላል? ሲጃራ፣ መስቲካ። አንድ ነገር መናገር አትችልም? እሺ ሲጋራ። ቁርጥ ሲባል አዋዜ ይኖረው ነው ስለለመዱ እኮ ምን ይጨመርበት። ከደሴ ተነስተሽ መቀሌ እስክትደርሺ የትኛውን ቦታ ልትረግጪ ትችያለሽ? ደሴንና መቀሌ። ደሴንና መቀሌ። አንድ ነገር መልስ አታውቅም። አሁን ሰባላ ትወጂኛለሽ ቢላት በፊት እወድ ነበር፣ አሁን ደግሞ በጣም እወዳለሁ። እንደዛ ስጋ ስትሸጡ ስጋ ትበላላችሁ? በደንብ አፒታይት ሁሉ ጊዜ ስለምታገኘው? አይ ሁሉ ጊዜ ሳይሆን ያው በሳምንት 5 ጊዜ 4 ጊዜ አልፎ ማለት ነው። በሳምንት 5-6 ጊዜ ያው ሳምንቱ እኮ ነው። እስኪ በእንግሊዝኛ ተረት ንገሪ። Once upon a time, there was the 7 girls and the big bad wolf. እሺ። The 7 little girls had a mom, and she went to the grocery shop, and then the goats were stayed alone. Then the big white wolf came. የምር አረግሽው አይደል? I know jokes. Okay, jokes. Oh, jokes. ጆክ አምጪ እስኪ አንቺ። Jokes, I understand, okay? Do you remember joke? Joke. Kaldo comedy joke. You tell joke for mama? Well, I tell a joke. Okay. What do you think actually makes that Ileana looks funny when she adds her hat on? Because then first she had her hat and she danced. Had funny dance. አሁን ሪያሊቲውን ስንነጋገር ማለት ነው። እናንተ የሳቃችሁት በኔ አለመሳቅ ነው እንጂ ገብቷችሁ አይደለም። እናንተ እንግሊዝኛ እናውራ እንዴ? እንደሚችል ሰው እናውራ እንዴ ማለት ነው። አልም ያስቅሽ? ምክንያቱም እኔ እችላለሁ፣ አንተ ግን አንችልም። ምክንያቱም እኮ እኔ አይ በቃሽ። እንዲህ አይነት ነገር አይመቸኝም። ይኸውልሽ ሚዲያ ላይ አንተ ግን አችልም። በምን አወቅሽ እኔን እንግሊዝኛ ችሎታ? sometimes I can English language speaking nice። ምን በላይ ምን ማድረግ ትወጃለሽ? ካንቺ ልስማው። ሰላም መብላት ነው ያልሽው? ሰው መጥፎ ነው እኮ ቃል እየቀየረ አሁን። አንቺ ገባሻ? ሄሎ ሀቢብቲ እስዊቲ ምን አለበት? እሺ ብቲ የከሸፈ ገጣሚ መስል ምን ነው ቤት ለመምታት ተጋጋጡ። ይሄን አንገቱት ላይ ስካርፍ ጠምጥሟል አይደል? አንገትሽ ላይ እባብ ይጠምጠም አንቺ የተላጠ ኮረንቲ። ምን አሉኝ? አይ ምንም ወዲህ ነው። ይገርምሻል እቺ ሀገር አንጋፎችን ስለማታደምቅ ነው እንጂ ለሞኒካ ሸክሽክ ዝም ብል ሸክሽክ የሚለውን ግጥም የሰጠኋት ራሱ እኔ ነኝ። ያስታውቃሉ። ሸክሸካ ላይ ጥሩ ልምድ ያሉት ይመስላል። ጎበዝ እኮ ነሽ። የሰው ልክ ታውቂያለሽ። ታዲያ አሁን ምን አለበት ይሄ አንቱ የምትይውን ነገር ብትተይልኝ ውዴ ስዊቲ። እና ምን ልበሉት አይወሉኝም? እኔን ለመጀንጀን ሲጋ
ረገጡ ሼም አይቆነጥጧትም? ትይ የሱሪ ዚፕሽ አጉል ቦታ ይቆንጥጥሽ አቦ። አይወልዱኝም ነው ያልሽው? ስሚ ቻይና ለኢትዮጵያ ያበደረችው ብድር የሚወልደውን ወለድ ውለጅ። እንደውም አንድ ነገር ልንገርሽ አክቲቪስቱ ልጅ ምንድነው የኔ ያህል ወረዱብኝ እኮ ትልቅ ሰው አይደሉ እንዴ? ይከበሩ እንጂ። ዝም በይ ሲኖትራክ ይከመርብሽ አንቺ አከበርኩሻ። አይወልዱኝም። እንደውም አንድ ነገር ልንገርሽ እንደኔ ምራቁን ዋጥ ያደረገ ሰው ላንቺ ኦቨርዶዝ ነው የሚሆንብሽ፣ ይበዛብሻል። ምራቁ ጭርት የሚያስይዝ ወፈፌ ነው ላንቺ የሚሆነው። አላውቅሽም እንዴ በሜካፕ ኃይል እኮ ነው ያለሽው። የረገበሽ ዋልጋ አይደል እንዴ የምትመስዪው አንቺ? ስሚ ቆይ እንዴት እስካሁን ባህልና ቱሪዝም በቅርስነት አልመዘገቡሽም ባክሽ? ሉሲ እኮ ትምህርቷን ስትማር እጇን ይዘሽ ሄድሽ ሆሞ ሳፒያንስ እኮ ነው። እንጀራ በኤሌክትሪክ ነው በእንጨት ነው የምትጋግሩት? በኤሌክትሪክ ነው የምንጋግረው። ለምን በእንጨት አትጋግሩት? እንጀራው ጥቁር ይሆንብናል። እንጀራ ሲያልቅባችሁ ከጎረቤት ትዋሳላችሁ? ስጋ ምናምን እንበላለን። ስታድጊ ምን መሆን ነው የምትፈልጊው? ሐኪም። ለምን? ሰዎችን ማከም ፈልጋለሁ። በጣም የገረመኝ ሁሉም ሕፃን ይመጣና ሐኪም መሆን ፈልጋለሁ ይላል። ማንን ልታክሙ ነው? የሞተ ሰው። እሸቱ ማለት ምን ማለት ነው? የበቆሎ አጥር። በኢትዮጵያ እግር ኳስ ታሪክ በአፍሪካ ዋንጫ አምበል በመሆን ዋንጫ ያነሳ ኢትዮጵያዊ እግር ኳስ ተጫዋች ማን ነው? የአፍሪካን ዋንጫ ያነሳ የኢትዮጵያ ብሔራዊ ቡድን አምበል መሐመድ ሰላ። She's kidding. You're kidding, right? Good one. ሰዎች ለበዓል የት ነው የሚሄዱት? ሽንት ቤት። ለበዓል ማለት ነው። አባወራው ፈረሰኛ የሚሰጠው ለምንድን ነው? እንዲጋልብ። ከዶሮ በጣም የሚመች ምኗ ነው? ዱለቷ። ምኗ? ዱለቷ አይደለ? ዱለቷ አይደል? እሺ ውድ የመላት ዩቲዩብ ተከታታዮች ተመልሰን ተገናኝተናል። አይ ቲንክ ዘና እንዳላችሁ ተስፋ አደርጋለሁ። መሌ ነበርኩኝ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ